ሰላም ዩቲዩብ ዳግም ነኝ። እንዴት ቆያችሁ? በሌላ ሪያክሽን ቪዲዮ ተመልሰናል። ቪዲዮን ከመጀመራችን በፊት ሪያክት እንዳደረገባችሁ የምትፈልጓቸው ቪዲዮዎች ካሉ እዚሽ ጋር በምታየው ቲክቶክ አካውንት ሜንሽን አድርጉኝ። ካልሆነ ደግሞ በዚህኛው ቴሌግራም ግሩፕ ጆይን እያደረጋችሁ ሜንሽን አድርጉኝ። ቪዲዮን ከወዳችሁት ላይክ፣ ሀሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። My G versus Fridays 90s knowledge question. Let's go. My G versus the Exodus ማይቆም አሉ ጥያቄና መልስ ጠይቃቸዋለሁ። ማን you know I'm smart ይለያል ስማርት ነው ማን ድንጋይ ነው የሚለው ነገር ዛሬ ማለት ነው። ኮሜንት ላይ everybody እዚህም ኮሜንት ላይ question Friday versus my G's በነገራችን ላይ አዲ ጊፍት አለ ግራንድ ፕራይዝ አለ so everybody ማስካችሁን እንዳታስልጡ ማለት ነው። እሺ ጋይስ በመጀመሪያ የሀገራችንን እንግዲህ የዜግነት ክብር በክብር እንግዲህ መዝሙር ቁጭ ብለን አይሆንም ነውር ነው። መዝሙር ዘመናለ ማለት ነው። እግዚአብሔር ሀገራችንን ሰላም ያድርግልን። አሜን አሜን አሜን። Fridays, where's my G's? Let's go. All right, guys. General knowledge questions. My G versus Fridays. So, ምን መሰላችሁ? ሶስት እንግዲህ ሴግመንቶች አሉ። ጂኦግራፊ፣ ሂስትሪ እና ባዮሎጂ ነው ማለት ነው። ጂኦግራፊ፣ ሂስትሪ እና ባዮሎጂ። ይሄ ነገር እስከ ዘላለም ኢንተርኔት ላይ የሚቀር ነገር ነው። Who is the biggest and largest country in the world? ጥሩ ጥያቄ። ሩሲያ። ሶቪየት ህብረት ነው ወይስ ሩሲያ? ጥያቄ እዛው ጂኦግራፊ ሴግመንት። እሺ ዓለማችን ትልቁ ሀገር ራሻ ተብሏል እንዴ? አሁን ደግሞ የዓለማችን እጅግ በጣም ትንሿና ጠባቧ ሀገር ማናት? አይደለም አውስትራሊያ አይደለም መልስ ኮንጎ አይደለም እኔም ተበልቼ ነበር። በቫር ይታይ
እንግሊዘኛ በጣም ቲክቶክ ላይ ማለት ነው እንግሊዘኛ በጣም የሚችሉት ሜጆች ናቸው ግን ደነፍ ዛሉ እንዴ ይቋል ለፕላኔት እርዝ ቅርብ የሆነው ፕላኔት ማናት? እዛው አሁንም ጂኦግራፊ ነው እዛው አሁን አንዳቸው ናቸው ማይዲስ አንድ ፍራይዴስ አንድ እንቀጥላለን ካነሰ እንቀጥላለን እጅግ በጣም ግዝ በጣም የተደባደቡ ስለሆነ ምን እናደርገዋለን መሰላችሁ? አንድ ጥያቄ ለማይጂስ አንድ ጥያቄ ለፍራይዴስ እናደርጋለን ማለት ነው። ደብል ሊደርሺፕ አሁን ከፍራይዴስ ማን ነው የሚመልሰው? እሺ ወደ ሂስትሪ እንገባለን። ለፍራይዴስ ኢትዮጵያ ውስጥ የመጀመሪያው ባንክ አቢሲኒያ ባንክ አሁንም እዛው እሺ የመጀመሪያው ባንክ ነው ጌታ ነው አቢሲኒያ ኢን ዘ ፈርስት ባንክ በዚህ ጌም ግን ቫር አስፈላጊ ነው። ቫር በጣም አስፈላጊ ነገር ነው። ንገሩ ቻት ንገሩ። ማነው ጋይስ? አቢሲኒያ The Battle of Adwa ወይም የአድዋ ጦርነት በስንት ዓመት ተካሄደ? ይሄን ነገር ኢቲቪ ላይ ኢቢኤስ ላይ ያቀረበው ማለት ነው። እዚሁ ና አዎ ኮሜንት ደግሞ መልሰናል።
በጣም ጥሩ። እኔ ብጠየቅ ተበልቼ ነበር። ዳግማዊ አጤ ሚኒሊክ ከጊዮርጊስ ቤተክርስቲያን ተነስተው ወደ አድዋ ጉዞ ጀመሩ። 132ኛ ከብሯል በአሁኑ። ስኮር እንናገራለን ጋይስ። ፍራይዴይ 3 ማይቲ 1 ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገነባው ሲኒማ ቤት ምን ይባላል? አምፒር። ለመጀመሪያ ጊዜ የተገነባው ሲኒማ ቤት ምን ይባላል? አምፒር። ሀገር ፍቅር ነው። ሴጣን ቤት ይባል ነበር አይደል? ለመጀመሪያ ጊዜ ጨረቃ ላይ የወጣው አስትሮናውት ማን ይባላል? ኢኳል ነው ወይስ ሶስት ሁለት? ስቲል ፍራይዴስ እየመሩ ነው። አፍሪካን ዩኒየን ኢትዮጵያ ውስጥ እንዲደረግ ያደረጉት መሪ ማን ናቸው? ኃይለ ሥላሴ። እንዴ ሀሳቡ ነው ኃይለ ሥላሴ ተግባራዊ ሆኖ ጠቅላይ ሚኒስትር መለስ ዜናዊ ነው። እየተማር ነው በዛው ሪያክት እያደረግን ቆንጆ ፉክክር ነው። እሺ ሶስተኛው ሴግመንት ደርሰናል። ባዮሎጂ ባዮሎጂ ጥያቄ እነ ማይጂስ ነው። ፍራይዴይ ካልተመለሰ ግን አንድ ሰው ካልመለሰ ወደኛ ማይጂስ እኛ ጋር የሰው ልጅ ስንት አጥንት አለው? አዋቂ ሲሆን ስንት ነው? አንዴ ከበታችሁ ኮሜንት ላይ ብሬክ ሜዳ ለውጥ አድርገዋል።
አሁንም እዛው ባዮሎጂ ሴክሽን ነው። ጥያቄ ለፍራይዴስ ማይቲ መመለስ የለባችሁ። ካልተመለሰ ከሰውነት ክፍላችሁ ውስጥ ሰፊው ቦታ የሚይዘው አካል ትልቁ አንጀት ነው። ደግሞ ጥያቄውን ከሰውነት አካላችን ውስጥ ሰፊውን ስፔስ ወይም ቦታ ይዛል የትኛው ነው? በዚህ ልታውቃችሁ ወዴት ነው? ፍራይዴስ ካልመለሱት ማይቲ ከመለሱት 5 ዳይሬክት ይሆናል። እውነት ነው። ቆዳ ዘሎንግስት ነው ትልቁ አንጀት። ላርጅ ኢንተስታይን ይባል ነበር ነው። ማይቲ ፍራይዴን እየመሩ ነው። ትንሽ ጥያቄዎች ይቀሩናል። አሁን ጥያቄው እየከበደ ነው። ሰውነት አካል ቢሆን ይሻላል። ተከራከሩ። እንባችን አሁን በጠይቃቸው ጥያቄ ለባዮሎጂ ነው። ካልተመለሰ ትንሽ ከበድ ይላል። አሁንም ባዮሎጂ ነው። እየከበደ ነው። ዲኤንኤ ማለት ምን ማለት ነው? ካሜራማን በደንብ ይውልኝ። እያያችሁ አንድ ሰው እንዳይል አንድ ሰው አንዴ ቆይ ዲኤንኤ መተብን ዲኤንኤ ምንድን ነው? እኔ ኮሜንት ላይ ኤአይ ያበላሽቶታል። ትውልዱ ኤአይ ያበላሽቶታል። ዶሮ ነው። ዶሮ ውስጥ ያለው ምንድን ነው የሚባለው? ማንም ሰው እንዳይናገር
ደብል ማች የሚያውቁን ነገር የለም። በስመ አብ የመጨረሻ ስንፈሰት ትምህርት ምላስ ብሏል። ምላስ አጥንታል። አጥንት ይሰብራል ይባላል። በእርግጥ ቦነስ ፖይንት ነው። ይሄን የመለሰ አሸነፈ ማለት ነው። ግን ማይጂ የበሩ አና 3 ፖይንት ነው ያገኙት። የመጨረሻው መለያ ነው። በቃ ይለፉ ኮምፒውተር ነገር ነው። ኮምፒውተር ስለሆነ ኮምፒውተር ነገር ታይጋል። እሺ the one and the last መለያ ጥያቄ ነው የምናደርገው። ማይጂ ቨርሰስ ፍራይዴስ ፋሚሊ ማን ስማርት ነው ማን ድንጋይ ነው የሚለውን ካሁን እኩል በኩል ነው። 6-4 እንግዲህ ከ4 ለ1 ተነስተው ማይጂ እየመሩ ነው። ግን ይሄ ቦነስ ፖይንት ነው። ፍራይዴስ ከመለሱ አሸነፉ፣ ማይጂ ከመለሱ አሸነፉ ማለት አይደል? እኛ 9 ሆነን ነው የምናሸንፈው። እናንተ ካሸነፋችሁ 8 ሆናል። ስለዚህ ማለት እሺ ከባድ እሺ the brain of the computer የሚባለው ኮምፒውተር እንዴት ነው? ቀላል ጥያቄ ነው። The brain of the computer. ሴንትራል ፕሮሰሲንግ ዩኒት ሆን ብሎ ነው ቀላል ጥያቄ ጠይቀዋል። ደብሊ ፍራይዴስ የዛሬውን የማይጂ ቨርሰስ ፍራይዴስ የጥያቄና መልስ ውድድር በአሸናፊው ውጤት